لله ሁሌም ወዳችሁ ሁሌም ማፈቅራችሁ ዲነል ኢስላምን አላህ የመራችሁ ከወንድም ከሴትም አማኝ ሆናችሁ የአላህ አንድነቱን የተቀበላችሁ የረሱል ሙሐባ ያለ በልባችሁ እንደ አጠቃላይ አንድነት ሙሐባን ያጠናከራችሁ በአንድነት እኹዋ የተሳሰራችሁ በእስላም ሰላምታ ሰላም ልበላችሁ አሰላሙ አለይኩም እንደምን አላችሁ ታሪክ ስነ ጽሁፍ ሳይንስ በሙሉ ምንጩ ቁርአን ነው ስልጣኔ ሁሉ አላህ በቁርአኑ ብሎ እንደገለጻት ማስታወስ ክብደቷን በእጅጉ ሲያብራራት እንዲህ ሲል አወሳት በምዕራፍ ዛሪያት ወዘኪር ፈኢነ الذكر تنفع المؤمنين አስታውሱ ማስታወስ ይጠቅማል ሙእሚንን ዛሬ በዚህ መድረክ የማሳስባችሁ ስለ እንግዳው ጉዳይ ጥቂት ልበላችሁ እስኪ ላነሳሳው ትልቁን እንግዳ የሚያዋድደውን ዘመድን ከባዳ በዚህ ትልቅ ወር ላይ ይብዛበት ዒባዳ ወደ ተውበት መተን ከወንጀል እንስዳ ኸይራትን በማብዛት እንፈልግ ምንዳ ሙስሊሞች አንድነን እንዳንከዳዳ ምቀኛ ቢበዛ በእስላም ላይ ሆነን አንነጣጠል ሙስሊሞች አንድነን ምስጋና እናብዛ ለሆነው ገፋር ላደረሰን ጌታ ለረመዳን ወር በተከበረ ወር አላህ በሚያዝንበት የፍጥኝ ሰይጣን በሚታሰርበት ስምንቱን ጀነት በር በሚከፈትበት የጀሃነም በሮች በሚዘጉበት ወቅት አንድ ፈርድ በሰባ በሚታጠፍበት ሱናው እንደ ዋጅብ በሚቆጠርበት ሸህር ረመዳንን እንጠቀምበት እንደው ዝም ብለን አንባክንበት ከወንጀል ርቀን ኸይራት እናብዛበት ከአላህ ምንዳ አጅር እንፈልግበት የአንድነት ሙሐባን እናጠናክርበት መጥፎ ስራዎችን እንሰርዝበት ጥሩ ስራዎችን እንጨምርበት ዘመድ ጎረቤቱን እንጠይቅበት ተርሃዊ ጀማዓ ባንድ እንስገድበት ማራኪውን ቁርአን ሁሉ ጊዜ እንቅራበት ደሃና መሳኪን እናስፈጥርበት የረመዳን ወር ነው ሀብታሙ ከድሃው እኩል የሆነበት የተጣላ ሁሉ የሚታረቅበት አደራ ሳያልፈን እንጠቀምበት ዛዛታን በመተው ከውሸት በመራቅ ካሉ ባልታወሬ በከንቱ ከመሳቅ ከሐራም ተከልከል እንግዳህና ልቅ ለተፈጠርክበት አላማህን ወቅ ሐሜትን አቅርበን ውሸትን በማውራት እውነትን ደብቀን ክብሩን እያጎደፍን ወንድምን እየናቅ ምላስና ጆሮን እንደልብ ለቀን ምግብና ውሃ ትተን 30 ቀን ቀልድና ዛዛታን እያዘበራረቅን ክስ እንዳይመጣብን የምርማሬው ቀን ጾምን እንጹመው ደንቡንም ጠብቀን አለ የጀነት በር ረያን የሚባል አሁን ሳያልፈን አደራ እንባባል በአግባቡ የጾመ በበሩ ይገባል ኸይር ስራና ብዛ ቀብርን እናስታውስ ጌታችን ዝንዳ ስንሞት ስንመለስ ተውሂድ አበላሽተን እሳት እንዳንለብስ በኋላ ከማለት አረ ምን ነው ዛሬስ ማን አለ ከኛ ውስጥ ኻቲማው ያማረ ሞት ይቀለለለት ጉዞ የሰመረ ለማንም መች ይሆን የጨለማ ቤቱ አላህ ያከብ በሰፊ ረህመቱ እስኪ ማን ነው ከኛ አላህን ያፈራ ከፈጣሪው ጋር ለብቻ ያወራ ፊቶች ሲጨልሙ የሱ የሚያበራ እንደምነህ ሲሉ ሰው ደህና ነኝ ያለ ቀብር የሚባለው ፊቱ ይያለ እንደምነህ ሲሉት ሰው ሰላም ነኝ ያለ ሲራጥ ሳይታለፍ ምን ሰላም ሳለ አለኝ ሌላ ደግሞ ተጨማሪ አደራ በታላቁ ወር ውስጥ የሙስሊምን ችግር አላህ እንዲያገራ ብርቅዬ ዳኢዎች አሉ ምንላቸው ስቃይ የተባለ ተደረበባቸው ሙስሊሞች አደራ በዱዓት ተርሳቸው ጥላቶች ለጊዜው ዛሬ ቢመስላቸው አላህ ለሙስሊሞች እሱ መቻንሳቸው መጠጊያቸው ሁሉ እሱ ነው በቂያቸው እንደ አጠቃላይ ሙስሊም የሆናችሁ ፍትህ እስኪመጣ ትግስቱን ይስጣችሁ አደራ አስታውሱኝ ሁሌ በዱዓችሁ ዱንያና አኺራ እንዲሳካላችሁ መልካም ረመዳን እንዲሆንላችሁ እየተመኘሁ ልሰናበታችሁ ወሰላሙ አለይኩም ሰላም ያድርጋችሁ